በአንድ ሰሞን በሶሻል ሚዲያ ላይ በጣም በከባድ ሁኔታ ተቋሙና ትችት የበዛበት አንድ ቃላት እኔ እንኳን ኢፌክቱ እስኪደርሰኝ ድረስ ጓደኛው የተባልኩኝ ምን ስለሱ የምታስረዳኝ ነገር ካለ እስቲ መጀመሪያ የምስተት አልገባኝ። ስለዚህ ግን ኤግዛክት እንዲህ ብለህ ከጠየቀኝ ነው ለነገሮች መልስልህ። ያው ታውቀዋለህ በጊዜው የሆነ የትችት ቃል ማምን ተብሎ የዘለቀቀ ነገር ነበረ። ከዚህ በፊት ትዝ ካለ የደከመ ማህበረሰብ ተቻ አልተቸ በምትለው ሀሳብ በቃ እሷ ናት ቃላቷ። እኔ መልገም ሳልፈልግ ያላል መሰለህ። ምክንያቱም የተፈጠረው ነገር እኔ አንደርስታንድ ይማመን። ይህ ከአዲስ አበባ ፖድካስት ነው ከኬክ ባሱ ኢንተርቴይንመንት። ይህ የኬፓሶ ኢንተርቴይንመንት ከአዲስ አበባ ፖድካስታችን ነው። የዛሬ እንግዳችን ሚኮ ማይክ። የስ ዌልካም ቱ ኬፓሶ ኢንተርቴይንመንት። በጣም ደስ ብሎኛል ስላገኘሁም ደስ ብሎኛል። በሾው ላይ ደግሞ የመጀመሪያ መሆኔም ደስ ብሎኛል። ወደ ዋናው ፕሮግራማችን ከመግባታችን በፊት በአንድ ሰሞን በሶሻል ሚዲያ ላይ በጣም በከባድ ሁኔታ ተቋሙና ትችት የበዛበት አንድ ቃላት እኔ እንኳን ኢፌክቱ እስኪደርሰኝ ድረስ ጓደኛው የተባልኩኝ ምን ስለሱ የምታስረዳኝ ነገር ካለ እስቲ መጀመሪያ። የምስተት አልገባኝ። ያው ታውቀዋለህ በጊዜው የሆነ የትችት ቃል ማምን ተብሎ የዘለቀቀ ነገር ነበረ። ማይክ ህዝቡን ተቸ የሚባል ነገር ለሱ የምታስረዳኝ ጉዳይ ካለ ይቻላል። ዋናው አሁን በዚህ ሾው ነፃነት የምሰጥህ ያው ተመልካቾችም ያውቃሉ የኔን ሾዎች የፈለግከውን ነው የምጠይቀኝ፣ የፈለግከውን ደግሞ መልስልሃለሁ። ስለዚህ ግን ኤግዛክት እንዲህ ብለህ ከጠየቀኝ ነው ለነገሮች መልስልህ። ሚኮ ማይክ ማህበረሰቡን ተቸ ቺዝ ላይክ የደከመ የተናገርካቸው ቃላቶች ያው እነሱ ዋጋ አስከፍለዋል ይመስለኛል። ብዙ እኔ ደረጃ ላይ ሲደርስ ድረስ ጓደኛ ምን ሆኖ እስከባ ድረስ እንደዚህ አይነት ነገሮች ተፈጥሯል። ስለሱ ትንሽ የምታስረዳኝ ነገር ካለ ወንድሜ። እኔ በጣም እጅግ የማዝነው በአንተ ነው፣ በሀሳቡ ሳይሆን ለዚህ እንኳን ነገሮችን ራሱ ሎጂካል የሆነ ነገር አመዛዘና ለመጠየቅ ያሳፍረኛል። ቱ ቢ ሆነስት ኦልሬዲ የሚዲያን ትሬንድ ታውቀዋለህ ብዬ አስባለሁ። አዎ ሪያሊቲ ግን this is it ሚኮ። እኔ አንደርስታንድ አደርገዋለሁ። በርካታ ወንድሞቻችን ደግሞ ቤተሰቦቻችን ማህበረሰቦቻችን አንደርስታንድ ላይ ያደርጉት ይችላል። እኔ አጠገብ ስላለሁና የተወሰነ ነገር ያለው አሁን በዚህ አጋጣሚ ይሄን አጋጣሚ ተጠቅመህ ቱ ቢ ሆነስት ሪያሊቲው የተፈጠረውን ነገርና ሁኔታዎችን ብታስረዳን ብዬ ነው። ያው በዚህ አጋጣሚ እንግዲህ ይሄን ሾው ማግኘቴ ትልቅ እድል ነው። እንግዲህ ይሄንን ፕሮግራም ለሚከታተሉም ለአንተም ተከታታዮች ያው ከይቅርታ ነው የምጀምረው። ኦፍ ኮርስ የሰው ልጅ ሲሰራ ይሳሳታል፣ ያጠፋል ምናምን። ስለዚህ እንደዚህ ነው ብዬ ያው ትክክለኛው እንዲህ ነው ብዬ ለክርክር አልመጣም። ባለማወቅም በማወቅም ያው ትስታለህ የሰው ልጅ ነህና ለተፈጠረው ብዥታ በጣም ይቅርታ መጠየቅ ፈልጋለሁ። እንደውም ቆየው በሚዲያ ደረጃ እንደዚህ መልስ ሰጥቼ አላውቅም በዚህ ጉዳይ። ከዚህ በፊት ትዝ ካለ የደከመ ማህበረሰብ ተቻ አልተቸ በምትለው ሀሳብ በቃ እሷ ናት ቃላቷ። እኔ መልገም ሳልፈልግ ያላል መሰለህ። ምክንያቱም የተፈጠረው ነገር እኔ አንደርስታንድ ይማመን። አንተ ያወራውን ቪዲዮን እኮ አይቼዋለሁ ሪያሊቲ። ከዛ ግን ተቆርጦ የተለቀቀው ነገር በዚህ አጋጣሚ አንዳንድ ኤዲተሮች በጣም ሳይድ ኢፌክት ፈጥራላችሁ በሰው ስራ ላይ፣ በሰው ፋሚሊ ህይወት ላይ፣ እውነት ነው በትዳር ላይ በጣም በርካታ ነገሮች ትፈጥራላችሁና ኤዲት ታደርጉ ሳይንድ ፖዚቲቭ ነው። ያው ምንድነው ያው ብዙዎቹ ሁሉ ነገር ወቅ አትልም። ያው የተለቀቀ ነው ሰው የሚያውና ስለዚህ ሰው ማለት መፍረዱንም አልጠላውም። ምክንያቱም የሰማውን ነው የምትቀበለው። ሐሳቡ እንዲህ ነው ብዬ አሁን በዚህ ደረጃ ማስረዳቱ ምናምን ፓወሩን ባይኖረኝ መጀመሪያው ከይቅርታ እንጀምረው። ያው ይቅርታ በማለት ነው ይቅርታ እንግዲህ ከዛ ደግሞ በመጨመር ደግሞ አንድ ሰው ነው እንደውም ሐሳቡ ላይ አበረታታኝ። እንዴ ማይኩ ምንድነው ያጠፋው አለኝ። አይ ለምንድነው ሰው ሁሉ እየተሰደብክ ያለው እየተተቻለው? ግን ያልከውን እኮ ሰማሁት አለ። እኔ ደግሞ ለምን እውነቱን አትናገርም? ምክንያቱም ሐሳቡን አይተው ከሆነ የደከመ ማህበረሰብ ተቻ አልተቸ ከምትለው ሐሳብ ትንሽ ወደ ኋላ 4 ሰከንድ 5 ሰከንድ ቪዲዮ ለተመለከተ ሰው ያወራው የነበረው ሐሳብ አለ። ግን አንዳንድ ሚዲያ ላይ ለካስ የምታወራውን ቃል መጠንቀቅ እንዳለብኝ ትምህርት ወስጄበታለሁ። ምክንያቱም ሙሉ ማህበረሰብ ሀገርን ሰደበ የሚል ነገር የማይመጣበት ግን ወደ ሐሳቡ ስንመጣ ስለ ጌታ ኢየሱስ ክርስቶስ ዘመን ነበር የጠየቀኝ ፓስተር ሶፎንያስ ነበር። ያው እንደምታውቀው ቪዲዮ አለን በዚህ አጋጣሚ ይሄን ለማስተካከል ቪዲዮ አለን። ትንሽ ቆረጥ አድርገን እናየዋለን ከስር ላይ ስትሰራ ብዙ ሰው ያመሰግነኛል ብዙ ሰው ይቀበለኛል ብለህ ከሰራ ነው መውደቅ። ሲጀመር ሰማይና ምድርን የፈጠረ ጌታ ኢየሱስ ክርስቶስ ይሄን ትልቁን አምላክ ያልተቀበሉት
የሰቀሉት ደግሞ እየሰቀሉም ያዘውም ያለቀሱም ይህ ህዝብ ባለበት እግዚአብሔር የሰጠንን ፓወር ማቅ የደከመ ማህበረሰብ ተቻለች ምን ይጠቅማል? ሰው እንዲቀበለ ብለህ እኮ አይደለም፣ በቃ ውስጥ ይቀበሉ። ራስን አለም ያው ቪዲዮ እንዳያችሁት ነው። ያው እግዚአብሔርን ማቅ አምላክን የማይፈራ ባይዚ ስራ ስትሰራ ሰው ይተቻል። በማወቅም ባለማወቅም የሚደግፍህም አለ፣ እንዲሁ በመጥላትም ይተቻል። ሁሉም ሰው በአንተ ስራ ደስተኛ ነው ማለት አይደለም። ከዚያ ሐሳብ በመነሳት በዛ ዘመን ስለነበረ ጌታ ኢየሱስ ክርስቶስ ላድን ብሎ የመጣ ነው። ቪዲዮ ላይ ተው ከሆነ ያወራሁት እሱ ነው። ጌታ ኢየሱስ ክርስቶስ እንኳን ላድን ብሎ መጥቶ የሰቀለ ማህበረሰብ የምትለው ማህበረሰብ ከዛች ተቆረጠች። የሰቀለ ማህበረሰብ። ስለዚህ ስራ ስትሰራ እንደዚህ አይነት ፈጣሪን የማይፈራ አምላክን የማይፈራ እንደዚህ አይነት የደከመ ማህበረሰብ ተቻ አልተቸ ምን ይጠቅማል? አሁን ልክ ይችኛው ሐሳብ ላይ ምን ተቆረጠች? የደከመ ወጣች፣ ማህበረሰብ ወጣች። ስለዚህ ትሬንዱም ደግሞ ለፈለጉት ዓላማ የተጠቀሙበት ሰዎች አሉ። ስለዚህ ሚኮ ማይክ ሙሉ ማህበረሰብን ሰደበ የሚል ነገር ወጣ። ማንኛውም ሰው ያን ቪዲዮ ብታይ ይመስላል። መጀመሪያ እግዚአብሔር አክብርልኝ ይቅርታን የመሰለ ነገር ከይቅርታ ከጀመረ ትልቅ ነገር ነው። ሁለተኛ ይሄ ዋናው እኔ ቪዲዮን አይቼዋለሁ። አዘ ፐርሰናል ጓደኛዬም ማውቀው ቪዲዮ ነው። ግን በቃ የተፈጠረው የቃላት ልክ ተቆርጦ የምትወጣ ነገሮች ቅድም እንዳልኩት አደጋ አላቸው፣ ዋጋ ያስከፍላል ያልኩት ፓርቲ ይሄ ነው። which is እኔ አብሬው ሳሎን እንኳን ሌላ ቦታ ላይ ተገኝቼ አንተ ጓደኛ ምን አባሱ ይጠባጥር ማንን ነው እንደዚህ የሚለው ታዲያውቃለሁ። ያው ቪዲዮውን ስለማውቀው ነው ማስረዳቸው ሰዎች አስረድቻለሁ፣ ቪዲዮቹን አሳይቻለሁ። የተውኩትና ደግሞ ያለፍኩት እንግዲህ ነገሮችን አንደርስታንድ ያደርጋሉ ብዬ ያለፍኳቸው ደግሞ ሰዎች አሉ እና አመሰግናለሁ በዚህ አጋጣሚ። ቴንክ ዩ። እዚህ ላይ ግን መጨመር የምፈልገው ትንሽ የኔም ባህሪ አሁን ብዙ ሰዎች ኢንተርቪው ለማድረግ ይፈራሉ። እኔ ትንሽ አንዳንድ አይተው ከሆነ ባህሪ ትንሽ ቦርን ኦፍ ሚሊተሪ የሚባል የለም፣ ቀጥታ ነው የማወራው እና ደግሞ ቀጥታ ማውራት አሁን ይቻላል። ሚዲያ ላይ አይተው ከሆነ ብዙዎች ፍሌክሲብል ነው ካራክተር ፈጥሮ ነው የሚወራው። ለምን እንደሆነ አላውቅም። ደግሞ የኔ አፈጣጠር አሚኮ እጅግ በጣም ነው ማፍረው። ልክ እንደ ሰው ለምን ካራክተር ይዤ ምናምን የለም፣ የፈለግከውን ሐሳብ ፈጥረ ዲዛይን አድርገ ያልሆንከውን ሆነ ምናምን ትኖረው አላ። ያው አለባበሳችንም እንደምትነው በቃ ቀጥታ ነው። ይሄ አስመስለ መኖር ምናምን አለመቻላችንም ማርጅ ጎዳና ላይ። በዚህ አጋጣሚ እንግዲህ ወደ ፕሮግራማችን እንመለሳለን። ግን በዚሁ ግን አይ ተመልካቾች ይቅርታ ማለታቸውን ያው ሐሳቡን በይቅርታ እንዲያልፉት ለሌላ የፈለኩትን ማሰብ ደግሞ እድል ስላገኘው ያው ትክክል አይደለም። ያው ማህበረሰብ እንደ ማህበረሰብ አይባልም። ለሌላ የፈለኩት ማህበረሰብ ያው አሁንም ላስረዳ ብዬ ደግሞ እንዳልሰት በፊት ስለነበረው ጌታ ኢየሱስ ክርስቶስ አሁን ተምራል አይደለም። በጣም ባይዘ እኔ ዋጋ ከፍዬበታለሁ። እንደ ሚዲያ ብዙ ሶሻል ሚዲያ ተዘግቷል። ደግሞ የኔ ትልቁ ችግር ግትር ሆንኩ። ሰው እውነት ካለ እኮ እንዲህ ነው ብለህ ብትመጣ እኮ ኢትዮጵያ ህዝብ ታውቃለህ እኮ እውነትን ካወቀ እንዲህ ነው ብሎ የሚመለስ የሚያዝን ሩሩ ማህበረሰብ ነው ያለን። ከዚህም ቆርጦ የሆነ ነገር እንዳይሰሩ ግን ኤኒዌይስ ሲያቀጣኝ አሁንም ተጠንቅቀ ያው የሚዲያው ኬዝ እንደዛ ነው። ግን የኔም ግትር ሆንኩኝ። ከዛ ሰዎች እኮ ይመክሮኛል ጓደኞቼ ምናምን አንተ ያልከው ይሄ ነው ሚዲያ ላይ ወጣ እኔ እኮ እንዲህ ነው ብለህ ለምን አታወራም ያለኝ ብዙ ሰው አለ። እኔ ደግሞ ግትር ሆንኩና ሆን ተብሎ ነው ሰው እያወቀ እየሰደበኝ ነው ወደሚል ወደ ሌላ ኢንቴንሽኑ ራሴንም ቀየርኩት። ግን ከራስ ጋር ትግል ሆነ። እንደምታዩት ቲክቶክም ብዙ ሶሻል ሚዲያ ሲዘጋ ኢቭን ትልልቅ ስፖንሰሮች ከኔ ጋር ሲሰሩ የነበሩ ትልልቅ ተቋማት አይ ማይኮ ካንተ ጋር መስራቱን እንወደዋለን ግን አሁን ህዝቡ ስላልፈለገ አይደል እንዴ እናንተ እንኳን እውነቱ እንዳላልኩ እያወቋችሁ አልኩ እየዞርኩ እኮ እያወቃችሁ ቪዲዮውን ያው አይ ምን እናርግ ህዝቡ በለጠ በቀኛ ነው ግን ስፖንሰሮቹ እኛም ተጨነቅን ነው እኮ የሚለው እሱ ነው ሪያሊቲ እኮ እውነት ነው። ገባ ወደ በለጠው ነው የሚሄደው። ግን በዚሁ አጋጣሚ ምን ልወዳለሁ አሁን ደግሞ ኤአይ ባለበት አርቲፊሻል ኢንተለጀንስ ደግሞ አሁን ያንተን ፊትና ቅርጽ ይዞ ምስል ይዞ የፈለጉን በሚሰራበት ዘመን ላይ ከመፍረድ አንዳንዴ የሆነ ነገሮች ምንድነው የሚለው ነገር ጠያቂ ብንሆን። በዚህ አጋጣሚ በጣም ማከብራቸው ትልልቅ ሰዎች አሉ ነገሩ ገብቷቸው ያው አንድ ቃል ዋጋ ታስከፍላለች። ቃል ከባድ ነው። ለዚህ ነው ፈጣሪ ምድርን ሲፈጥራ በቃል የፈጠረው አንደበት ሰይፍ ናት ምናምን የሚባለው መጽሐፍ ቅዱስ ላይም ልክ ነው። የምታወራው ከአንደበት የሚወጣው ነገር ብዙ ትርጉም አለውና ስለዚህ ብዙ ለኔ ወዳጆች የምትወዱኝ ሳዝናናችሁ የነበራችሁ እንዳትከፉብኝ። ያው ተቆረጠች ናት ግን አሁን በጥፍ ክሳችኋለሁ እንጂ ማህበረሰብን ምንቅ ያው ታውቃለህ ላይፋችን እኛ ወደዛ በፍጹም እንዳልሆነ እኛ ምን መስክራለን። እሺ ወደ ፕሮግራማችን አሁን መግባት እንችላለን። ኦሬዲ ይቅርታ ሰተነዋል። ያው ኢትዮጵያኖች ይቅርታ የምናውቅ ሰዎች ነን። ሪያሊቲን አሁን አዳምጠናል። ከራሱ አንደበት ምላሽም ሰጥቶናል። እናመሰግናለን። በዚህ አጋጣሚ
ሚኮ ማይክ የት ተወለድክ? የት ሰፈር ተወለድክ? እኔ የተወለድኩት አሁን ፈረንሳይ ነው። ፈረንሳይን የምታውቀው ከሆነ ፈረንሳይ ለጋሲዮን ይባላል። በዚህ አጋጣሚ እኔ የወለደችኝ እናት በህይወት የለችም። ያው እንዳንድ ሰው ተፈጥረናል። የተፈጠርኩበት ያደግኩበት አካባቢ ፈረንሳይ ይባላል። ደግሞ ፈረንሳይ ሳደግ ብዙ ጀግኖች አሉበት የፈረንሳይ ልጆች። በዚህ አጋጣሚ ሳላደንቃቸው አላልፍም። በሚዲያውም በሁሉም ብቁ የሆነ አካባቢ ነው እና አንድ ወዳጄ አንድ ጊዜ ጠየቀኝ፣ እንዴት ነው ከፈረንሳይ የሚመጡ ሰዎች ሁላችሁም ደፋር ናቸው አለን። ያው እኛ ሰፈር የቻሌንጅ ነው። ከፈረንሳይ የወጣ ሰው ላይፉን ቻሌንጅ ያደርጋል። አራዳ ነው። ከዛ ሰፈር ነው የወጣ ነው። እዛው ነው ያደግነው። ሚኮ ማይክ እኔ ፐርሰናሊ እንደማውቀው ብዙ የእሱም ፎሎወር የነበራችሁ እንደምታውቁት በኢትዮጵያ ደረጃ ዩቲዩብ ምን ማለት እንደሆነ ምን እንደሆነ ብዙም ዲቴክስ አናውቅ። እውነት ለማውራት ዩቲዩብ ቻናል ላይ በርካታ የሚያስቁ ፕራንኮች፣ በጣም አስደሳች ፕሮግራሞች። እኔ ፌቨራይቴ ለምሳሌ አሁን አልተግባብቶም ፌቨራይቴ አልተገናኝቶም በቃ አልተግባብቶም ነው የሚሆነው። ባለው ቪዲዮ ራሱ እንደዛ ነው የሚሆነው። በጣም ከሚመቹ ቪዲዮዎች ነበሩ ዘመኑ ላይ። ፈርቀዳጅ ከዩቲዩብ ቻናል ላይ ሞኔታይዝ ተደርጎ ገንዘብ እንዴት እንደሚገኝ ያኔ የዛሬ ስንት ዓመት እንግዲህ የቲክቶክ ፕላትፎርም ሳይጀመር በፊት የነበረ ብቃትና እንቅስቃሴ ላይ ነበርከው። አሁን ደግሞ በሚዲያው ላይ የለም። ኦልሞስት ብዙም የተንቀሳቀስክ አይደለም። ከዛም አዲስ ነገርና ትልቅ ፕሮጀክት ይዘን እንደመጣ ያውቃለሁ። ተወሰኑ ወንድሞቻችንም ያውቃሉ። እና እንዴት ነበር እስቲ ያሳለፍከው ጊዜና ሁኔታዎች እንዴት ነበሩ? from the beginning እስካሁን ድረስ ያለው ሁኔታ ለአንተ ምን አይነት ስሜት ይሰጣል? እኔ አሁን ይሄን ሐሳብ ወደ ምን ላመጣልህ ወዳለሁ መሰለህ? አሁን ወጣቶችም ብዙ ይሄን ቪዲዮ ስለሚያዩ አሁን ለምሳሌ የዩቲዩብ ምናምን የሚባለው ነገር ትልቅ አጀንዳ ነው እንደ ሀገርም። ግን አንድ የገባኝ ነገር ከአንድ ችግር ለማለፍ ስትል የምታደርገው ለሰርቫይቫል የምኖረው ዓለም የለም። እንደዛ ነው የገባኝና ለካ ሰው ልጅ ከታገለ ካሰበ የሆነ ነገር ይገባውና ወደሆነ መንገድ ይሄዳል። እኔ አሁን ወደ ዩቲዩብ የመጣሁበት ሰዓት በጣም ሊያስቅ ይችላል። ዶክተር ገመች ጋር ሹፌር ነበርኩ፣ የቲቪ ሹፌር ነበርኩ። መኪና አጥብ ነበር ምናምን። ሹፌርናም ለመቀጠር ምን ያህል ጊዜ እንደሚፈጅበት አውቃለሁ። ከፈረንሳይ የወጣ ሰው ታክሲ ሹፌር የነበረ፣ ከዛ እንደምታየው ደግሞ አስተዳደጊ ፋሚሊ የሌለው ከጎዳና ምናምን የመጣሁበት ስትራግል ስለነበር በቃ በሆነ ሰዓት ፈጣሪም በቃ እንድታቅ ያደርጋል። ከዛ አምላክ ራሱ አንድ ወዳጅ አለኝ፣ በዚህ አጋጣሚ ላመሰግነው ፈልጋለሁ። አማን ይባላል። እሱ ወደ ቤት እያደረስኩ ማይኮ ታለንት አለ አለኝ እና ደግሞ እንደምታየኝ አስቃለሁ በየቦታው። በጣም ይጆ የሚያደርገው ያው በሰዓቱ በሰዓት ላይ አብረህ ነበርኩና ፕራንክ በመሰራበት ጊዜ ላይ ላይቭ ነው ማይሆን ኤዲት ሳይደረግ ምናምን የሚፈጠሩትን ፕራንኮች ስፔሻሊ በጣም ሰርፕራይዝ ያ ስፔሻሊ የመስታወት የተሰበረበት የመኪና ምናምን በጣም በቃ ለኔ ከጀርባ ሆኜ ተመልካች ስለነበርኩ በጣም ነበር የሚያዝናናኝና የኔ ታይም ስንተዋወቅ እንደዚህ ይላል። ያው ምንድነው በምን አምናለሁ መሰለኝ የሰራ በሄድኩ ቁጥር መውደቅ አለ መነሳት አለ። ስለዚህ የሚታገል ሰው ጥፋት አያጣውም አይባል። አንድ ልጅ ራሱ ታዳጊ እያለ ለመቆም ሲል ስንቴ እንደሚወድቁ የለ። በዚህ ማለት እስካሁን እስከደረሰው ድረስ ትስታለህ፣ የሆነ ነገር ትወድቃለህ፣ የሆነ ነገር ትነሳለህ። ግን በገባኝ ነገር እስካሁን የገባን ነገር ሼር ማድረጉ ጥሩ ነው። እኔ አሁን ዩቲዩብ ከመጣ በኋላ ለብዙ ጓደኞች ሼር አድርጌያለሁ ሐሳቡ። ገንዘብ ለካስ እንደሚከፍል እንዲህ ይደረጋል። አሁንም ደግሞ ሌላ ፕላትፎርም ቢመጣ እሞክራለሁ እና በዚህ መሀል እንግዲህ ያው መሀል ላይም ጋፕ ትንሽ አለ። አንደኛ ጋፑ ያው በፕራንክ አምጣቀው። ስለዚህ በፊት የነበረው ፕራንክ መንገድ ላይ ወጥቼ ሰውን ሸጎጄ ምናምን ማስቀው ከቪዲዮን ባለፈ እኔም ኢንጆይ ያደርገኝ ነበር። አሁን ላይ አንዳንድ ይወጣና ሞክራለሁ ካሜራማኖች ይዝና እስኪ ፕራንክ እንስራ ስል ሁሉም ሰው ያቀኛል። ማስክ ማረኩ ምን ማረኩ በድምጼ ሲለዩኝ። ስለዚህ አሁን ብሰራ ሰው ምን ብሎ ነው የሚያስበው? ተነጋግሮ እየዋሸነ ነው ተብሎ ነው የሚታሰበው። ምክንያቱም ኤቭሪ ነው። ስለዚህ ሌላ ሰው ተውን አትልም። ያው ፕራንኩ በእኔ የሚያምረው እንደዛ እያለ እንግዲህ አሁን ላይ መተናል። ያው አሁንም ደግሞ ሌላ አዲስ ኮንተንት እያሰብን ነው፣ እየታገልን ነው። አንድ ጥያቄ በዚህ አጋጣሚ እኔም ወይንም ያው የኛ አድናቂዎችም ከታክሲ ነበሩ ሰዎችም አንድ ጥያቄ በውስጣቸው መጠየቅ የሚፈልጉ ይመስለኛል። እኔ መጠየቅ ስለምፈልግ ሁሉ ጊዜ ሚኮ ማይክ ለበርካታ ጊዜ ብራንድ ነበረ ዩቲዩብ ቻናል ላይ እና ሚኮ ማይክ እንደቀልድ ብራንዱን ቀየረው። ሚኮ ማይክ ብለን ሰርች እናደርግ የነበረ ሰው አሁን ብራንዱ ተቀየረና ሪችማን ሚኮ ማይክ
በሚል ከወዳጆች ጋር ተገናኘ ምናምን የሆነ ጊዜ ያሳልፋል። በዛ ዘመን ላይ ትንሽ አጠር አድርገህ ያለው ሁኔታ ብራንድን ያስቀየረ ምክንያት ሁኔታዎች እና አሁን መልሰህ ደግሞ ብራንድን ይዛል ሚኮማይት ላይ ተመልሰህ ያሳለፍከውን ጊዜ አጠር ባለ ሁኔታ ተፈጠረ። ያው ፕራንክ ነው ብለናል። ባይ ዘ ወይ 4 ዓመት ፕራንክ ሲሆን ያው ያስቃል። ያው እንደነገርኩ የሚሞክር ሰው ጥፋትም አጥፊም አያጣውም እና አንድ የሆነ ጊዜ ላይ ሪችማን ማይኮብና ብዬ ዩቲዩብ ስሜን ሁሉ ቀያየርኩ። ህዝቡ በሙሉ አበደ። እንዴት እንደዚህ ይላል አለ። ከክፋት አይደለም። እኔ ደግሞ በዛ ሰዓት የነበረብኝ ሐሳብ ምንድነው በቃ ሀብታም መሆን ማኒፌስት ማድረግ ነው። ራስን እንደዚህ ማለግ ጀምር ይባል የለም። ልክ ዩቲዩብ እንደጀመርኩት የለም ለካስ ሀብት ማኒፌስት በማድረግ ነው። በቃ ከዚህ በኋላ አካውንቴ እኔ ሪችማን ማይኮ ነኝ አልኩ። አምሪች አልኩ። ከዛ 3 በልን ምናምን ይባል አንዳንድ ወዳጆች አሉ በዚህ አጋጣሚ በኔ ዩቲዩብም እንዲሁ አገኘኋቸው። ሀብት ማለት ቀላል ነው የሚባል ፍልስፍና ውስጥ ገባ። መጀመሪያ ሀብታም ነኝ ብለህ እመን፣ ከዛ ደግሞ ማኒፌስት አድርገው። ያኔ ምንም በሌለበት ሪችማን ማይኮ ነኝ ብዬ ከዛ ምንድነው ሲባል መጀመሪያ አለኝ በማለት ነው የሚጀምረው ወደሚል አንዳንድ ፍልስፍና ውስጥ ገባን። ያው ሚዲያ አይደል ሰው ታገኛለህ። አንዳንዱ ይረዳኛል ይለውጠኛል ስትል ትሸወዳለህ፣ ደግሞ ታልፋለህ። አሁንም ደግሞ ዋጋም ትከፍላለህ። ደግሞ አሁን ቀጣይም እኮ ህይወት ገና ነህ። ፈጣሪ እድሜ በሰጠን ቀጣይም ደግሞ ሌላ ቻሌንጅ ይመጣል እኮ። ስለዚህ ግን እየተሸወርክ እኔ አሁን ምን ወዳለው የተሸወርኩበትንም እያመንኩ በመሄድ አምናለሁ። በዚህ እኔ እንዳንዳንድ ሰው እኔ ግስጥ ያለ ካራክተር የለኝም። ስታጠፋ ማጥፍተናል፣ ስትፎገርም ተፎግረናል ብያልክ ማለፍ ነው። በሲን መለስ ድጋሚ ወደኋላና ያቺ የፕራንክ ዘመን እንግዲህ ሽጉጥ ወጥቶብሃል፣ ብዙ ነገሮች በሰዓቱ ቪዲዮ ላይ የነበሩ ሰዎች ብዙ ያውቁታልና በሰዓቱ ቻሌንጅ ከፍለህ ብዙ ነገሮችን ተራምደሃልና ከዛ እስቲ በጣም የተለየ አጋጣሚ ካጋጠመ ለበፊት ከዚህ በኋላም ይቅርታ ስታችሁ ስለምትቀጥሉ ቤተሰቦቻችን እስቲ ከነበረ አንድ አጋጣሚ ጥሩ አጫውተን። በፊት ላይ እንዴት አይነት ሰው መሰልኩ? በጣም አሁን ላልገኝ የምችልባቸው ኤሪያ ላይስ የክለብ መዝናናት ምናምን ይባል የለም። ያኔ በመጣሁበት ሰዓት የዩቲዩብ ብር በጣም ያስደነግጥ ነበር። በሹፈርና 3000 ብር የሚከፈል ሰውዬ $10,000 $10,000 $50,000 ሲገባ አባቴ ከዚህ መለስ እኔ የምጋብዝበት ምልበት ወቅት ነው እና የሆነ ሰፈር ሂጄ እዛ ሰፈር ሰውዬውን ሸጉጀው አሯሩጬ ምናምን እኔ የዩቲዩብ ማገኘውን ገቢ ነው ማሰው። እኔ በዚህ ከሚዲያ ከሚወት በላይ በየመጠጥ ቤት ብዙ ብርጭቆ ነው አናቴ ላይ ያረፈው። ከዚህ ቤት አንዱን አሯሩጬ ምናምን ሸጉደ የለም የፎገርከው ሰው ላይካስ ላይፉ ላይ ሌላ ኢምፓክት ፈጥሯል። እኔ አላውቅም። ልክ መጠጥ ቤት ሲያገኝ አንዳንዱ በጠርሙስ ይዞ እልው ያደርገኛል። ለምን ለቀቅ? እኔ ክብር ትፈልጋለህ። ልክ እንደዚህ ካጋጠመኝ ከሪያሊቲው ከፕራንኩ ቢሃይንድ ባለፈ ያረኳቸው ሰዎች እኔ ላይ ያደረጉን ነገር መቼም ነው ማረሰው። ዋጋ ያስከፍል በጣም ልክ ሆን ብሎ እንዳደረገ ተደርጎ ብዙ ሪቬንጆች ይከፍላል። ትዝ ይለኝ አንድ አለ ስሙን አልጠቅሰውም። ለካስ አዲስ አበባ መሆኑ ለቤተሰብ አልነገረም። እኔ ደግሞ የሆነ ቦታ ፕራንክ አድርጌዋለሁ። ከሚስቱ ጋር ተጣልቷል። እንዴ አዲስ አበባ አይደለ እንዴ ያሉት? ከኔ አዲስ አበባ አየኔ ዩቲዩብ ላይ ማን ነው እኔን ነው የሚያፈራልገው? ለካስ እንደዚህ ያው ደግሞ በፊት አሁን ስትሰራ ታስፈርማለህ። በፊት ግን በቃ አንዱ ከሮጠልህ ነው በቃ። ሲጀመር ሰውም በጣም ዌሊንግ በቃ በጣም ደስ ብሎት የሚሰራበት ጊዜ እኮ ነው። ማንም ሰው በጣም ከባባድ ፕራንኮች የሰራ ሰው ነውና በዛ ሰዓት ላይ እንኳን ሰው ፕራንክ መሆኑ ስትነግረው በቃ ደስ ብሎት ኢንጆይ አድርጎት አንዳንድ ሰዎች ነበሩ እዚህ የሚለኝ። አረ በዛ ጊዜ እኮ ፕራንክ ነው ስትል ራሱ ሰው አይረዳም እኮ። ምንድነው ፕራንክ ይላል። ልቀርጸው ምናምን አሯሩጠ ተመልካች ይኸው ካሜራ አለ ፕራንክ እያደረኩ ነው ስትለው ምንድነው ፕራንክ ምናምን ይላል። አሁን ግን ሰው አውቋል ፕራንክ ሰው ተሸወርኩ ምናምን ይል ነበር። ያው ጊዜው የነበረውም ነገር አለ እንደዛ። ግን ደስ የሚል ሞመንት ነው። የዩቲዩብ እና የቲክቶክ ልዩነት ምንድነው? ቲክቶክ እንደ ቀልድ ስሪክን ስክሮል ስታደርገው የሚመጣ ቪዲዮ ነው። ዩቲዩብ ደግሞ ያን ሰው የፈልገህ ገብተህ የምታይበት ቻናል ነው። በዛ ጊዜ ወደ 700 ምናምን ሺህ ፎሎወር የነበረ በዚህ ላይ እንደውም ለተመልካቾች እኔ ዩቲዩበር እንዲሆኑ ፈልጋለሁ ሰዎች። አሁን አንዳንድ ትሬንዶች መጥቷል። ቲክቶክ ላይ ተፈምሳለህ ፎሎ ታገኛለህ የሚለው ነገር እንደው በዚህ አጋጣሚ ድል ካገኘው ሰዎች በሙሉ ይሄን ፕሮግራም የምታዩ ዩቲዩበር ሁኑ። እኔ አንድ ትልቅ ወዳጅ ቲክቶክ ላይ ማስታወቂያ ሊያስተዋውቅ መጥቶ ይቅርታ ቲክቶክ ላይ የሚሰሩ ሰዎች ስራ ነው እነሱን የተጋፋው ሲሆን ቲክቶክ አያዋጣም ወደ ዩቲዩብ አልኩት።
ምክንያቱም የቲክቶክ እኔ አሁን ቲክቶክን አልወደውም። አልጎሪዝሙ ስክሮል እያደረክ የምታገኘው ነገር ነውና አንድ ጥናት ተደረገና አንድ ቪዲዮ አየ፣ ሁለተኛ ቪዲዮ አየ፣ ሶስተኛ ቪዲዮ ላይ ከአንደኛ ቪዲዮ በፊት ምንድን ያየው ተብሎ ብትጠየቅ ልክ አታስተውሰውም አልጎሪዝሙና ልክ ሰዎች እንዲህ ወደ ዩቲዩብ ቢመጡ ምናምን ደስ ይለኛል። በዚህ አጋጣሚ የዩቲዩብ አካዳሚም አንዳንድ ኮርሶችም እሰጣለሁ በነፃ እና ዩቲዩብ ጥሩ ነው፣ ገንዘብም አለው ደግሞ ትክክለኛ ቤተሰብ ታገኝበታለህ። ትክክለኛ አድናቂዎች ትክክለኛ ፈልጎ የሚያገኝ ቅድም እንዳልኩት ቲክቶክ የምታገኘው ፔጅ ላይ እና ዩቲዩብ ደግሞ ኤግዛክትሊ ኬፓሶ ኢንተርቴይንመንት ብላችሁ እንደምታገኙ እና እንግዲህ እኔ ቤተሰቦች የምትከታተሉ ሰብስክራይብ አድርጉልን እንወዳለን። ሚኮ ማይክ በዚህ አጋጣሚ እኔም ከልቤ ነው አመሰግነህ። በጣም ትልቅ ነገር ነው ያደረከው። ምክንያቱም እስካሁን ድረስ በቀደም ድጋሚ አልደግመውም ባለው ቃል ከተጣላቸው ህዝቦች ጋር ምንም ፕሮግራሙ ሳይጀመር ይቅርታን ብለህ ስለጀመርክ ከልቤ አመሰግንሃለሁ። ይቅርታ ትልቅ ነው፣ ይቅርታ እንቀበላለን። በአዲስ መልክ ትልቅ ፕሮጀክት ይዘህ ዩቲዩብ እያንቀሳቀስክ እንዳለ አይቻለሁም ሰምቻለሁ። ጥሩ ነው ያለው እና አሰላለፉን እና አካሄድህን ለተመልካቾቻችን ብትነግርልን። አዲሱ አመጣጥህ ፕራንክ ነው የምናውቅህ፣ አሁን የአሁኑ አመጣጥህን ደግሞ ብታስረዳለን። ቴንኪው በጣም ይሄን እድል ስላገኘው። አሁን አዲስ እኔ አሁን ብዙ ዘመናትን ካሜራ እየደበቅኩ ሰውን እየሸወድኩ ሳስቅ ሳዝናና ነው የምታውቀው ሚዲያ ላይ እና የሆነ ጊዜ አንድ አሰባሰብኩን አሁን እየሰራሁት ያለው ኮንሰፕት አለ። መሸወድ ቢቃ የሚል አንድ ፕሮግራም ጀምሬያለሁ እና በፊት እኔ እንዲህ ነኝ ያልሆንኩትን ገጸ ባህሪ የሆንኩ ሰውን ስሸውድ ሳታልል ምናምን ሳስቅ ነበርና አሁን ሳይ አንዳንድ ኤሪያዎች ላይ ያለ ካሜራ የለም ምንም ሳይኖር ሰው እየተሸወደ ነው በገሃዱ ዓለም። ስለዚህ እነዛን ዓለሞች መሸወድ ይብቃ በሚል ፕሮግራም የተዘረፉ በሪል ሪያሊቲው ዓለም ላይ የተጭበረበሩ እነዛን ድምጽ በመሆን ህዝብም እንዲማርበት እንደዚህም አይነት አሸዋወድ አለ። ፕራንክ ነው ይሄም እና እነዛ ላይ እየሰራው እገኛለሁ። በአሪፉ እየመጣው ነው። የሚገርመው ሰሞኑን ህንጻ የተወሰደባቸው ምናምን አቀርባሉ ሚዲያ ላይ ማንነቱን ንብረቱን ምናምን ያጣሉና እዛ ላይ ጀምራለሁ። አሁን ከኢትዮጵያ ህዝብ ጋር በጋራ በመሆን ሐሳብም የተሸወርናቸው እነሱን የማስመለስ እዚህ አይነት ፕሮግራም የሰራው ነው። በአዲሱ መልኩ ትወዱታላችሁ። ብዙዎችን እያሸማገልን እናስታርቃለን፣ እናዛመዳለን። ያው እድሜያችንም እንደምታዩት እንግዲህ በሰል እያልን ነው። በዛ መልኩ እየሄድን እንገኛለን። በዚሁ አጋጣሚ ያን ፕሮግራም ተከታተሉልን እንወዳለው። እዚህ ደግሞ ትልቅ ፕሮግራም ላይ በመጋበዜ እጅግ በጣም ደስ ብሎኛል። ኬፓሶ ኢንተርቴይንመንትን የኔም የዩቲዩብ ቻናል ቤተሰቦች ሰብስክራይብ አድርጉ። ከዚህ በኋላ እንዳንተ አይነሱ ያስፈልጋሉ እያስባለሁ። አመሰግናለሁ። የእውነት ነው ብለህ ምክንያቱም ነገሮችን ያወቁ የገባው የኖረ ለወጣቶች ትምህርት መስጠት የሚችል ብዙ ሀሳብ ስላለ አንተ ጋር ደግሞ ሰዎች እንዲህ የሚጫወቱበት ትልቅ ሾው እንደሚሆን አምናለሁ። ሰብስክራይብ አድርጉ። በቀጣይ ደግሞ እድል ካገኙ እዚህ ፕሮግራም ላይ እንደምጋብዘኝ አምናለሁ። እድል ካገኙ ሀሳብ ይዤ እመጣለሁ። እኔም ከልቤ አመሰግናለሁ ሚኮ ማይክ። ይህ የኬፓሶ ኢንተርቴይንመንት ከአዲስ አበባ ፖድካስታችን ይህን የመሰለን በሚቀጥለው ፕሮግራማችን ላይ እንቀጥላለን። ይህ ከአዲስ አበባ ፖድካስት ነው ከኬፓሶ ኢንተርቴይንመንት።